ሰላም ጤና ይስጥልኝ። እንዴት ናችሁ? ወደ ሶሻል ሚዲያ ስንመጣ ብዙዎቻችሁ የምትጠይቁት አንድ ወሳኝ ጥያቄ አለ። ለምንድነው የኔ ቪዲዮ እይታ የማይኖረው? ለምንድነው ብዙ የለፋሁበት ቪዲዮ 300 ወይም 500 እይታ ላይ ሲደርስ ድንገት ቆሞ የሚቀራው? ዛሬ የዩቲዩብ እና የቲክቶክን ምስጢራዊ ኮድ ወይም አልጎሪዝም በዝርዝር እንፈተዋለን። ይህን ቪዲዮ እስከ መጨረሻው ከተከታተላችሁ ችግሩ ከእናንተ ሳይሆን ካጫወታችሁ እንደሆነ ትረዳላችሁ። በቅድሚያ አንድ ነገር እንስማማ። አልጎሪዝም የሚባለው ነገር ለመረዳት ከባድ አይደለም። አልጎሪዝም ማለት በቀላሉ አሰራር ወይም ስርዓት ማለት ነው። የሶሻል ሚዲያ ኩባንያዎች እንደ ቲክቶክ እና ዩቲዩብ ያሉ ዋና ዓላማቸው ምንድን ነው? ሰዎች በተቻለ መጠን አፕሊኬሽኑ ላይ ብዙ ሰዓት እንዲያሳልፉ ማድረግ ነው። ብዙ ሰዓት ካሳለፉ ብዙ ማስታወቂያ ያያሉ፣ ኩባንያው ብዙ ገንዘብ ያገኛል። ስለዚህ አንድን ቪዲዮ ቫይራል እንዲወጣ ወይም ብዙ ሰው እንዲያየው የሚወስነው ቲክቶክ በራሱ ፍላጎት አይደለም። ውሳኔው የሚመጣው ከተመልካቾች በሚሰበሰበው መረጃ ነው። እንዴት ይሰራል? አንድ ቪዲዮ ፖስት ስታደርጉ ቲክቶክ ወይም ዩቲዩብ ወዲያውኑ ለሚሊየን ሕዝብ አያሳየውም። መጀመሪያ ለቴስት ግሩፕ ወይም ለሙከራ ቡድን ያቀርበዋል። ይህ ብዙውን ጊዜ የመጀመሪያዎቹ 300 ወይም 500 ሰዎች ናቸው። አልጎሪዝሙ እዚህ ጋር እንደ አንድ ጎበዝ የገበያ አጥኚ ወይም ሪሰርቸር ነው የሚሰራው። እነዚህ 300 ሰዎች ቪዲዮውን ወደዱት ወይስ ገና እንዳዩት አለፉት የሚለውን ያጠናል። እነዚህ የመጀመሪያዎቹ ሰዎች ቪዲዮውን ከወደዱት አልጎሪዝሙ ይህ ምርጥ ቪዲዮ ነው ብሎ ለተጨማሪ ሺዎች ያዳርሰዋል። ነገር ግን ቲክቶክ ላይ ገና እንደጀመራችሁ የተወሰነ ቪው ሲሰጣችሁ፣ ዩቲዩብ ላይ ግን መጀመሪያ አካባቢ 0 ቪው ሊገጥማችሁ ይችላል። ይህ የፕላትፎርሞቹ ባህሪ ልዩነት ነው። ዋናው ነጥብ ግን አንድ ነው። የመጀመሪያዎቹ ተመልካቾች የሚሰጡት ምላሽ የቪዲዮዎቻችሁን ዕጣ ፈንታ ይወስናል። ክፍል 2 የአልጎሪዝም አለቃ አቨሬጅ ቪው ዱሬሽን። አሁን ወደ ዋናው ጉዳይ እንግባ። በአልጎሪዝም ዓለም ውስጥ አለቃ ወይም ቦስ የሚባል አንድ መለኪያ አለ። እሱም አቨሬጅ ቪው ዱሬሽን ወይም የተመልካች አማካይ የመቆያ ጊዜ ይባላል። ይህ ምን ማለት ነው? እስኪ በምሳሌ እንይ። 2 ቪዲዮዎች አሉ እንበል። ሁለቱም እኩል 500 ቪው አግኝተዋል። ቪዲዮ ሀ ርዝመቱ 1 ደቂቃ ሲሆን ሰዎች ግን ገብተው 5 ሰከንድ ብቻ አይተው ይወጡበታል። ቪዲዮ ለ ደግሞ በተመሳሳይ 1 ደቂቃ ርዝመት አለው፣ ነገር ግን ሰዎች በአማካይ 40 ሰከንድ ላይ ይቆያሉ። ለአልጎሪዝሙ የትኛው ይበልጣል? ምንም ጥያቄ የለውም። 40 ሰከንድ የታየው ቪዲዮ ያሸንፋል። ምክንያቱም አልጎሪዝሙ የሚፈልገው ሰውን አቆይቶ ማስታወቂያ ማሳየት ስለሆነ ሰው ያቆየለትን ቪዲዮ ይመርጣል። ያ 5 ሰከንድ የታየው ቪዲዮ ምንም ያህል አሪፍ ኤዲቲንግ ቢኖረውም ተመልካች ስላልቆየበት ይገደላል። ታዲያ ሰዎችን እንዴት ቪዲዮአችን ላይ እናቆያቸው? እዚህ ጋር ነው ብዙዎች የሚሳሳቱት። መልሱ ስክሪፕት ነው። አዎ፣ ስክሪፕት መጻፍ ግድ ነው። ዝም ብሎ ካሜራ ከፍቶ ማውራት ለቭሎግ ሊሰራ ይችላል። ነገር ግን ለመረጃ ወይም ለመዝናኛ ይዘት ስክሪፕት ያስፈልጋል። ስክሪፕት ማለት በቪዲዮው ላይ የምታወሩትን ነገር ቀድሞ ማቀድ ማለት ነው። ስትጽፉ አላስፈላጊ የሆኑ ሰውን የሚሰለቹ ንግግሮችን ትቀንሳላችሁ። በተለይ ደግሞ የመጀመሪያዎቹ 3 ሰከንዶች ሁክ ሰውን የሚይዙ መሆን አለባቸው። ሌላውና ምናልባትም ከቪዲዮ ጥራት በላይ ወሳኝ የሆነው ነገር የድምፅ ጥራት ሳውንድ ኳሊቲ ነው። ጥናቶች እንደሚያሳዩት ሰዎች የቪዲዮ ምስል ጥራት ትንሽ ቢወርድ ወይም ብዥ ቢል ይታገሱ ይችላሉ። ነገር ግን ድምፁ የሚረብሽ ከሆነ፣ ጫጫታ ካለ ወይም በደንብ የማይሰማ ከሆነ በ1 ሰከንድ ውስጥ ስክሮል አድርገው ይወጣሉ። ውድ ካሜራ ወይም ውድ ስልክ መግዛት ካልቻላችሁ አትጨነቁ። ነገር ግን ጥሩ ማይክሮፎን ወይም ጸጥ ያለ ቦታ ላይ ሆኖ መቅዳት ለስኬታችሁ ወሳኝ ነው። ድምፅ የቪዲዮአችሁ ነፍስ ነው። ድምፁ ካልተሰማ መልእክቱ አይተላለፍም። መልእክቱ ካልተላለፈ ደግሞ ሰው አይቆይም። ሰው ካልቆየ አቨሬጅ ቪው ዱሬሽን ይበላሻል፣ ቪዲዮውም ይሞታል። ክፍል 3 ኢንጌጅመንት ኮሜንትና ሼር። ሰውን በቪዲዮቻችሁ ላይ ማቆየት ዋች ታይም የመጀመሪያው ድል ነው። ቀጥሎ የሚመጣው ደግሞ ኢንጌጅመንት ወይም የተመልካች ተሳትፎ ነው። ይሄ ማለት ላይክ፣ ኮሜንት እና ሼር ነው። ነገር ግን ሁሉም እኩል አይደሉም። ከአልጎሪዝም አንጻር ኮሜንት ንጉስ ነው። ለምን እንደሆነ ታውቃላችሁ? እዚህ ጋር አንድ ትልቅ የቲክቶክ እና የሪልስ ሚስጥር አለ። አንድ ተመልካች ኮሜንት ለመጻፍ ኪቦርዱን ከፍ ሲያደርግ ቪዲዮ ቆሞ አይጠብቀውም።
ከበስተጀርባ ቪዲዮ መጫወቱን ይቀጥላል። ተመልካቹ ረጅም ኮመንት እየጻፈ ወይም የሌሎቹን ኮመንት እያነበበ በቆየ ቁጥር ቪዲዮቹ እየተደጋገመ ሉፕ ይጫወታል። ይሄ ምን ያደርጋል? ቅድም ያወራንለትን የእይታ ሰዓት average view duration ወደ ሰማይ ይሰቅለዋል። አንድ ሰው ኮመንት እየጻፈ ቪዲዮውን 3 ጊዜ ከደጋገመው አልጎሪዝሙ ዋው ይሄ ቪዲዮ ሰዎች በተደጋጋሚ ማየት የሚፈልጉት ነው ብሎ ያስባል። ስለዚህ ተመልካቾች ሐሳብ እንዲሰጡ የሚገፋፉ ጥያቄዎችን በቪዲዮቻችሁ ላይ ማካተት ብልህነት ነው። ሌላው ወሳኝ ነገር ኮፒ ሊንክ ወይም ሼር ነው። ማስታወስ ያለባችሁ ሶሻል ሚዲያ ቢዝነስ ነው። የቲክቶክ ወይም የዩቲዩብ ፍላጎት አዳዲስ ሰዎች ወደ አፕሊኬሽኑ እንዲመጡላቸው ነው። ስለዚህ የእናንተን ቪዲዮ ሊንክ አንድ ሰው ኮፒ አድርጎ ቴሌግራም ላይ ወይም ሜሴንጀር ላይ ለጓደኛዎቹ ሲልክ ቲክቶክ ይወደዋል። ለምን? ምክንያቱም ያንን ጓደኛ ወደ ቲክቶክ ስላመጣችሁለት። ይሄ ክሬክተር ሰዎችን ወደ እኔ ያመጣልኝ ነው ብሎ አልጎሪዝሙ ወሮታ ይከፍላችኋል። እንዴት? ቪዲዮቻችሁን ለተጨማሪ ብዙ ሰው በማድረስ። ስለዚህ ቪዲዮቻችሁ መጨረሻ ላይ ወይም መሃል ላይ ለጓደኞቻችሁ ሼር አድርጉ ወይም ሊንኩን ኮፒ አድርጉት ማለትን አትፍሩ። ይህ ልመና አይደለም፣ የአልጎሪዝሙን ቋንቋ መናገር ነው። ክፍል 4 ሬሌቫንስ ወይም ወቅታዊነት። የቲክቶኩ አልጎሪዝም እንደተሰባችሁ ወቅታዊ የሚባለው በዘመናዊ ብቃት ተተነደከው ነው። ሬሌቫንስ ማለት የምትሰሩት ቪዲዮ ዛሬ ላይ አሁን በዚህ ሰዓት ለሰዎች ምን ያህል አስፈላጊ ነው የሚለው ነው። አልጎሪዝሙ አሁን ላይ በጣም ዘመናዊ ከመሆኑ የተነሳ በአርቲፊሻል ኢንተለጀንስ AI ነው የሚመራው። ቪዲዮዎቻችሁን ፖስት ስታደርጉ AIው ቪዲዮውን ያየዋል። በቪዲዮ ውስጥ የማን ምስል እንዳለ ይለያል፣ ምን እየተወራ እንደሆነ ይሰማል፣ ካፕሽን ያነባል። ለምሳሌ ዛሬ አዲስ አበባ ላይ አንድ ትልቅ ሁነት ወይም ታዋቂ ሰው መነጋገሪያ ቢሆን እና እናንተ ስለዛ ጉዳይ ወይም ስለዛ ሰው ቪዲዮ ብትሰሩ አልጎሪዝሙ የሰውን ፊት ወይም የጉዳዩን ርዕስ ሪኮግናይዝ ስለሚለይ ያንን ጉዳይ መስማት ለሚፈልጉ ሚሊዮኖች ቪዲዮዎቻችሁን ይገፋዋል። ምክንያቱም ጉዳዩ ትኩስ ትሬንዲንግ ስለሆነ። ትሬንዲንግ ድምጾችን ሳውንድስ መጠቀምም እንደዚሁ ነው። ብዙ ሰው የሚጠቀምበትን ድምጽ መጠቀም ቪዲዮዎቻችሁ በፍለጋ ሰርች ጊዜ እንዲገኝ ይረዳል። ነገር ግን አንድ ጥንቃቄ ያስፈልጋል። ቢዝነስ የምትሰሩ ከሆነ ወይም ከባድ ብራንድ እየገነባችሁ ከሆነ ከብራንዳችሁ ጋር የማይሄዱ ዘፈኖችን ዝም ብላችሁ አትጠቀሙ። አድ ሳውንድ ብላችሁ ድምጹን 0 በማድረግ መጠቀም ግን አንድ ዘዴ ነው። እዚህ ጋር አንድ ትልቅ ምክር ልስታችሁ። ብዙ ክሪኤተሮች ባች ሪኮርዲንግ ያደርጋሉ። ማለትም በአንድ ቀን 10 ወይም 15 ቪዲዮ ቀርጸው ያስቀምጣሉ። ይህ ለጊዜ ቆጣቢነት ጥሩ ቢሆንም ለአልጎሪዝም አደገኛ ሊሆን ይችላል። ዛሬ የቀረጻችሁት ቪዲዮ ከ2 ሳምንት በኋላ ሲለቀቅ ወቅታዊነቱን ያጣ ሊሆን ይችላል። ስለዚህ ሁሌም ከቀደሙ ቪዲዮዎች ጎን ለጎን አሁን ያለውን ትኩስ አጀንዳ የሚነቁ ቪዲዮዎችን መሃል ጣል ማድረግ ያስፈልጋል። ክፍል 5 የተለመዱ ውሸቶች myths። ወደ ማጠቃለያችን ከመሄዳችን በፊት ብዙ ሰዎችን እያሳሳቱ ያሉና ጊዜያችሁን የሚበሉ 3 የሶሻል ሚዲያ ውሸቶችን እናጋለጥ። አንደኛ፣ ፎሎዌር መግዛት። እባካችሁ በጭራሽ ፎሎዌር አትግዙ። 10,000 ፎሎዌር አለኝ ማለት ብቻውን ቪው አያመጣም። የገዛችኋቸው ፎሎዌሮች ቪዲዮዎችሁን ስለማያዩት አልጎሪዝሙ ይህ ቪዲዮ ለራሱ ፎሎዌሮች እንኳን አይመችም ብሎ ለሌላ ሰው ማሳየት ያቆማል። ይሄ አካውንታችሁን መግደል ነው። እያንዳንዱ ቪዲዮ እንደ አዲስ ነው የሚመዘነው። ሁለተኛ፣ ሚስጥራዊ ሴቲንግ አለ ብሎ ማመን። ቲክቶክ ወይም ዩቲዩብ ላይ ገብተህ አንዲት በተን በተነካህ ብቻ ቪዲዮ ቫይራል አይወጣም። ምንም አይነት ሚስጥራዊ ሴቲንግ የለም። ብቸኛው ሴቲንግ ጥራት ያለው ይዘት ነው። ሶስተኛ፣ የፖስት ማድረጊያ ሰዓት። ከቀኑ 12 ሰዓት ወይም ማታ 2 ሰዓት ካለቀቅ ቪው አታገኝም የሚባለው ነገር አሁን ላይ ትልቅ ቦታ የለውም። እርግጥ ነው ሰው በተሰበሰበበት ሰዓት መልቀቅ ትንሽ ጥቅም ይኖረዋል። ነገር ግን ቪዲዮአችሁ በጣም አስቂኝ ወይም አስተማሪ ከሆነ ከሌሊቱ 6 ሰዓትን ብትለቁት ጠዋት ላይ ቫይራል ወጥቶ ታገኙታላችሁ። መጥፎ ቪዲዮ ግን በፕራይም ታይም ብትለቁትም ማንም አያየውም። ክፍል 6 ማጠቃለያ። ውድ የቻናላችን ቤተሰቦች፣ ስኬታማ ለመሆን አቋራጭ መንገድ የለም። እባካችሁ ቪው ለማግኘት ከባዱን ግን አስተማማኙን መንገድ ምረጡ። ይኸውም
የሰውን ትኩረት የሚስብ አላስፈላጊ ንግግር የሌለበት ስክሪፕት መጻፍ፣ ጥራት ያለው ድምፅ ማዘጋጀት፣ ሰዎች ኮሜንት እንዲሰጡ መጋበዝና ወቅታዊ ጉዳዮችን መከታተል ነው። ከዛሬ ጀምሮ ቪዲዮዎቹ ቪው ባያገኝ ቲክቶክ ጠላኝ ወይም ሻዶው ባን ተደረግኩ ብላችሁ አታማርሩ። ይልቁንም የቱ ጋር ነው የሳትኩት፣ መግቢያዬ ወይስ ድምፄ ብላችሁ ራሳችሁን ጠይቁ። ሶሻል ሚዲያ ለጥሩ ሥራ፣ ለጥሩ አዝናኝና አስተማሪ ቪዲዮ ሁሌም ቦታ አለው። ይህ መረጃ እንደጠቀማችሁ ተስፋ አደርጋለሁ። ለተጨማሪ የዲጂታል ማርኬቲንግ እና የቴክኖሎጂ መረጃዎች ቻናላችንን ሰብስክራይብ፣ ፎሎ ማድረግ እንዳትረሱ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ።